የቤት እንስሳት ልክ እንደ ሰዎች የሚጥል በሽታ ያጋጥማቸዋል። ብዙ ሰዎች ውሾችና ድመቶች የሚጥል በሽታ ሲያጋጥማቸው ሲያዩ ይገረማሉ። የሚጥል በሽታ የሚፈጠረው በአንጎል ውስጥ ባልተለመደ የኤሌክትሪካል እንቅስቃሴ ምክንያት የሚፈጠር የነርቭ ህመም ነው። ልክ እንደ ሰዎች የቤት እንስሳት በድንገት ሊወድቁና ከቁጥጥር ውጭ የሆኑ መንቀጥቀጥ ሊያጋጥማቸው ይችላል። እንዲሁም ይህ ሁኔታ ካለፈ ከጥቂት ደቂቃዎች በኋላ ግራ ሊጋቡ፣ ሊፈሩ ወይም በጣም ሊደክማቸው ይችላል። የሚገርመው ነገር ደግሞ የሚጥል በሽታ በተለያዩ ምክንያቶች ነው የሚከሰተው። ለምሳሌ በጄኔቲክስ፣ በአንጎል በሽታ፣ በመርዛማ ንጥረ ነገሮች፣ በኢንፌክሽኖች ወይም ባልታወቁ ምክንያቶች ሊሆን ይችላል። እንደዚህ አይነት አጋጣሚ የቤት እንስሳችሁ ላይ ሲከሰት እጃችሁን የቤት እንስሳችሁ አፍ አካባቢ ጭራሽ ማስጠጋት የለባችሁ። ይልቁንስ አካባቢው ደህንነቱ የጠበቀ መሆኑን ማረጋገጥ አስፈላጊ ነው። ምክንያቱም ወድቀው በሚንቀጠቀጡበት ሰዓት አካባቢው ሴፍ ካልሆነ ጉዳት ሊደርስባቸው ይችላል። በተረፈ ሁኔታው ከተፈጠረ አንስቶ በተፈጥሯዊ መንገድ እስኪያልፍ ወይም እስኪረጋጉ መጠበቅ አስፈላጊ ነው። እንዲሁም የቤት እንስሳትን ደህንነት የሚያስጠብቁ መልእክቶችን ለማግኘት አሁኑኑ ቬት ሲክሬትስን ሰብስክራይብ ያድርጉ።